25% ለሚከፍል 3.75% ዲስካውንት ይኖረዋል። እስከ 100% ለሚከፍሉ ከ15% የሚደርስ ዲስካውንቶችን አቅርበናል። ይህ አፓርትመንት ቤት እንደምትመለከቱ የጂፕሰም ስራ ተጠናቆ የአልሙኒየም ስራዎች እየተሰሩ ነው የሚገኙት። ታይማቸውንም አውቀው የግንባታ ሂደቱንም ተከታትለው ቀጣይ ክፍያዎችን እንዲከፍሉ ነው ያደረግነው። ቀድመው የሚገዙ ደንበኞች ነገ እጥፍ ትርፍ የሚያገኙበት ነው የሚሆነው። ጥራትና ዴሊቨሪ ላይ በደንብ ትኩረት አድርገን የምንሄደው። በ6 ወር G+14 አፓርትመንት አጠናቀናል። እኛ በ2 ዓመት ጊዜ ውስጥ ነው ዴሊቨር የምናደርገው። መክፍያችን ከ30% ጀምሮ መክፈል ይችላሉ። 25% ለሚከፍል 3.75% ዲስካውንት ይኖረዋል። እስከ 100% ለሚከፍሉ ከ15% የሚደርስ ዲስካውንቶችን አቅርበናል። ይህ አፓርትመንት ቤት እንደምትመለከቱ የጂፕሰም ስራ ተጠናቆ የአልሙኒየም ስራዎች እየተሰሩ ነው የሚገኙት። ታይማቸውንም አውቀው የግንባታ ሂደቱንም ተከታትለው ቀጣይ ክፍያዎችን እንዲከፍሉ ነው ያደረግነው። ቀድመው የሚገዙ ደንበኞች ነገ እጥፍ ትርፍ የሚያገኙበት ነው የሚሆነው። ጥራትና ዴሊቨሪ ላይ በደንብ ትኩረት አድርገን የምንሄደው። በ6 ወር G+14 አፓርትመንት አጠናቀናል። እኛ በ2 ዓመት ጊዜ ውስጥ ነው ዴሊቨር የምናደርገው። መክፍያችን ከ30% ጀምሮ መክፈል ይችላሉ። 25% ለሚከፍል 3.75% ዲስካውንት ይኖረዋል። እስከ 100% ለሚከፍሉ ከ15% የሚደርስ ዲስካውንቶችን አቅርበናል። ይህ አፓርትመንት ቤት እንደምትመለከቱ የጂፕሰም ስራ ተጠናቆ የአልሙኒየም ስራዎች እየተሰሩ ነው የሚገኙት። ታይማቸውንም አውቀው የግንባታ ሂደቱንም ተከታትለው ቀጣይ ክፍያዎችን እንዲከፍሉ ነው ያደረግነው። ቀድመው የሚገዙ ደንበኞች ነገ እጥፍ ትርፍ የሚያገኙበት ነው የሚሆነው። ጥራትና ዴሊቨሪ ላይ በደንብ ትኩረት አድርገን የምንሄደው። በ6 ወር G+14 አፓርትመንት አጠናቀናል። እኛ በ2 ዓመት ጊዜ ውስጥ ነው ዴሊቨር የምናደርገው። መክፍያችን ከ30% ጀምሮ መክፈል ይችላሉ።